ታችንና መድኃኒታችን ኢየሱስ ክርስቶስ በተግባር አስተምሮናል። በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ አንብቡት። የመጀመሪያው አንዱና ትልቁ የጾምን ኃይል፣ በጾም የሚገኘውን ክብር፣ በጾም ርኩሳን መናፍስትን እንዴት መገሰጽ እንደሚቻል፣ በጾም ፍትወታትን እንዴት ማራቅ እንደሚቻል፣ በጾም ፈተናዎችን እንዴት ማራቅ እንደሚቻል፣ በጾም ፈታኞችን እንዴት መቋቋም እንደሚቻል አስተምረናል። አንብቡት። የማቴዎስ ወንጌል ምዕራፍ 4 ቀጥታ ወደ ገዳም ነው የሄደው። ምንም የሚበላ የሚቀመስ የሚላስ በሌለበት ከበረሃዎችም በረሃ በተባለው አንዳንዶቻችሁ ምናልባት እድል ገጥሟችሁ ሄዳችሁ አይታችሁታል ብዬ ተስፋ አደርጋለሁ። ዛሬ ብሄድ በእግር መርገጥ ብቻ አይደለም፣ ዘመኑ የፈጠረው መሳሪያ እዚያው አቅርበን ማን ምን የት እንደሚመስል ማየትም ይቻላል። ያ ቦታ ማን ነበረ ስሙ? አይደል? የተወሰኑ ሰዎች ብቻ ናቸው የምናገሩ። አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመበት ቦታ ማን ይባላል? ገዳመ ቆሮንቶስ። ቆሮንቶስን አይታችሁታል። ኢያሪኮ ሄደን ከኢያሪኮ በኋላ ዳገቱን ወጥቶ የሚገኝ ነው። ጥልቅ ያለ ገደል ነው። ዛሬ ትልቅ ገዳም አለው በውስጡ። በዚያ ገዳም በዚያ ጊዜ ግን ምንም የሌለበት ምድረ በዳ፣ ልምላሜ የሌለው፣ ምንጭ የሌለው፣ ምንም ነገር የሌለው እዚያ ነው የጾምን ምንነት ያስተማረ፣ በጾም የሚገኘውን ክብር ያስተማረ፣ በጾም እንዴት መዳን እንደሚቻል በተግባር ያስተማርን በገዳመ ቆሮንቶስ ነው። 40 ቀን 40 ሌሊት ጾመ ካለ በኋላ ምን አለ ነው የሚለው? ተራበ። አዎ ሁሉን የሚመግበው አምላክ ተራበ። ሁሉን የፈጠረው አምላክ ተራበ። የማይራበው ተራበ። አዎ ፍጹም ሰው ሆኗልና፣ ሰው አምላክ፣ አምላክ ሰው ሆኗልና ማረጋገጫው ነው። በአምላክነቱ ረሃብ የሚባል ቦታ አይኖረውም፣ ግን ሰው ሆኗልና ተራበ። ለምንድን ነው የተራበው? ለምንድን ነው ጾምን የጾመው? እሱ በጾም ምንም ያገኘው ክብር ስለነበረ ነው ብለን ከጠየቅን ምንም ሁሉ የእሱ ነው። የእሱ ያልሆነ የለም፣ የሚሻውም ነገር የለም። በጾሙ የሚያገኘው ክብር የለም፣ በባህሪው ክብር ነውና። በጾሙ የሚያገኘው ሌላ ማዕረግ የለም፣ ከሁሉም በላይ ለሌሎች የሚሰጥ ነውና። ግን ጾም ወሳኝ መሆኑን ለሰው ልጆች ሁሉ በጾም ሁሉን ነገር ድል ማድረግ እንዴት እንደሚቻል ለማስተማር ጾመ፣ ተራበ፣ ፈታኝ ቀረበ ነው የሚል። ከዚያ በኋላ ፈተናው አንተ አምላክ ከሆንክ እነዚህ ሁሉ ድንጋዮች አሉ፣ ቦታውም ድንጋይ በድንጋይ የተነባበረበት ነውና ከዚህ ውስጥ እንዳባ አድርግና ብላ እንብላ ነው ያለው ሰይጣን። የመለሰለት መልስ ሰው በምን አይኖርም ነው ያለው? በእንጀራ ብቻ አይኖርም። በማን ቃል ነው የሚኖረው? በእግዚአብሔር ቃል። የጾም ምስጢሩ ይላል። ጾም የማንን ቃል እንድንመገብ ይጋብዘናል? የእግዚአብሔርን ቃል። የእግዚአብሔር ቃል ደግሞ ምን ይሰጠናል? ሕይወት ይሆነናል። ጾም ሁል ጊዜ የሚጋብዘን ወደ እግዚአብሔር ቃል ነው። መብል መጠጥ ደግሞ ወደ የት ነው የሚጋብዘው? ሰዎችን ወደ ስካር፣ ወደ ቅሚያ፣ ወደ ምንዝርና፣ ወደ ደም ማፍሰስ፣ ከኔ በላይ ማን አለ? ወደ ጉልበተኛነት፣ ከኔ በላይ ለአሳር ባይነት፣ ትምክህት፣ ቅሚያ። መብል ይህንን ነው የሚጋብዝ። መብል ወደዚያ ወስዶ ነው አምዘግዝጎ የሚጥል። ትንሣኤ የሌለው አወዳ
ማወዳደቅ ይጥላል ማለት። አዳምንስ ቢሆን የጣለው ጾም እኮ አይደለም መብል እንጂ ጾም አልጣለው። ጾሙማ ይኸው ቅድም ስንማረው የቆየነውን ክብር እንዲያገኝ ነው የረዳው። የዘላለም ሕይወት እንዲያገኝ የድነት ውል የፍቅር ውል እንዲያገኝ ነው የረዳው። ስለዚህ ጾም የእግዚአብሔርን ቃል እንድንማር በእግዚአብሔር ቃል መኖር እንደምንችል የተማርንበት ነው። ይህንን ያስተማረን አምላካችን ኢየሱስ ክርስቶስ ነው። ይህንን ብቻ አይደለም፣ ሁለተኛን ፈተና ፈትኖታል። ወደ ቤተ መቅደሱ ጫፍ ጉልላቱ ላይ ያወጣው ይላል። ሰይጣን ክርስቶስን እያዘዘ እዚህ ዕቃ ውረድ የሚለው እኮ ነው አይደለም። በሰይጣንም የሚታዘዝ አይደለም። ሀሳቡን ምኞቱን ይገልጽልናል። ከዚያ ወርደህ ዘለህ ብትወድቅ ምንም አትሆንም፣ እንዴት ትሆናለህ ያለው አቤት መላእክቱ ይታዘዛሉ ያነሱሃል። ስለዚህ ከዚያ ብለቅላት ይህም አሁን ከመብል የሚመጣ ነው። ለዚህ አይደል አባቶቻችን ከተራበ ለጠገበ አዝናለሁ ይላሉ። የተራበ ሰው ለመዝለል አይሞክርም። ባለው አቅሙም ምግቡ ይርቅበታል። ላረጋገጡም ለዛ አለው፣ ላካሄዱም ውበት አለው። ሁሉንም ሰፍሮ ለክቶ ይራመዳል። የጠገበ ደግሞ ላረጋገጡም፣ ላረማመዱም፣ ላያያዙም፣ ላመለካከቱም ምንም ምን የለውም። በትምክህት የታጀበ በትዕቢት የታጀበ በወጉ በማይረጉ መሄድ የሚችለው ይቺ ምንድናት ዘልዬ ነው ማለት የሚል አላስፈላጊ እይታ ለማግኘት ጎበዝም ለመባል በስጋ ፈቃድ የማይሰራው ስራ የለም። ስለዚህ ነው አባቶቻችን ከተራበ ለጠገበ ነው ማዝነው። አወዳደቁ የሚከፋ ስለሆነ ጾም ግን አስተውለን እንድንሄድ ያደርጋል። ትምክህትን ያርቃል። አላስፈላጊ እታይታይንም ያወግዛል። ሁሉም ነገር ባዶ ነው ብሎ ባዶነቱን አምኖ ኃይሌ፣ ጉልበቴ፣ ጽናቴ፣ መመኪያዬ ወይም ትምክህቴ እግዚአብሔር ብቻ ነው የሚለው ያስተምራል። ለዚህ ነው አባቶቻችን በጾምና በጸሎት ርኩሳን መናፍስትን እየተዋጉ ድልም ያደረጉ። መናፍስትን በምግብ ድል ያደረጉ ሰዎች የሉ፣ በታሪክም ተጽፎ አያውቅም። አብዝቶ ከመብላት ከመጠጣት ከጭፈራ የተነሳ ወደ አላስፈላጊ ነገር ነው የሚሄዱት። አንድ ብሂል አለ የሰማሁት። ሰዎች ሁልጊዜ አረቄ ይጠጣሉ እና ከሌላት አንድ ቀን ሞቅ ብሏቸው ለምንድን ነው ሁልጊዜ አረቄ የምንጠጣ? ሰለምን እንጠጣ ይላለን። ለምን እርሳስ አንጠጣ? ለየቱት ግን መብል መጠጥ ይህንን የሚያሳስበው በተፈጥሮ ሊመገበው ሊጠጣው ከተሰጠው ሕግ በላይ ገዳይ የሆነውን እንዲጠጣ ያስመኘዋል። ስለዚህ በልበል ተባባሉና አፈሙዙን አስተካክለው ወደ አፋቸው ሳብ ሲያደርግ በዚያው ጤና ይስጥልን። የእርሳስ መጠጥ ይህንን ነው የሚያመጣ። ልብ አድርጉ። ስለዚህ አለመጾም ሁሉም ልብቸው፣ ሁሉም ልብላው፣ ሁሉ ባፌ ፈተና ነው የሚያመጣ፣ ውድቀት ነው የሚያመጣ፣ ከእግዚአብሔር ነው የሚል፣ ከትዳርም ይለያል፣ ከቤተሰብም ይለያል፣ ከሀገርም ያጣላል። በመብል ስሜት በስጋ ፈቃድ መንቀሳቀስ ጾም ልጓም ነው። ጾም የእግዚአብሔር ማደሪያ ለማድረግ የሚያስችል ትልቅ መሳሪያ ነው። ጾም
በሥጋ ፈቃድ ማንኛውም ሰው እንዳይመላለስ ራሱን የሚያስተምርበት የሚገራበት ነው። ለዚህ ነው ልጆቻችን ቅድም ሲዘምሩ ከቅዱስ ያሬድ ወስደን ቅዱሳት መጻሕፍት የሚሉንን ጾም ትፈውስ ቁስለ ነፍስ አምላካችንም ይህንን ጾም ጾሞ ስላስተማረ ሌላ ሶስተኛ ወደ ምን ወሰደው ነው? ወደ ረጅም ተራራ ላይ ወሰደው። ዓለሙን ሁሉ አሳየው፣ ክብሩን ሁሉ አሳየው፣ ቤተ መንግሥቱን ሁሉ አሳየው። ከዚያ ብትሰግድልኝ ሁሉ ያንተ ነው። መብል ይህን ነው የሚያሳስብ። መብል ይህን ነው የሚያሳስብ። የመብል ምኞት መንግሥተ ሰማያትን ለመውረስ አያሳስብም። የእግዚአብሔር ለመሆን አያስመኝም። የመብል ምኞት ሲሞላ ፊቱን ሲቀላ ደረቱን ሲሰፋ በዛው ልክ ጉልበት ያለው ስለሚመስለው ሁሉም ጭፍልቅ አድርጌ ሁሉም እንደ ሰም አቅልጬ እንደ ገል ቀጥቅጬ በእግሬ ረግጬ መምራት አለብኝ ነው የሚል ከቤተሰብ ጀምሮ። እንደዚህ አይነት የተለከፈ ሰው ቤቱን አመራሩን ተመልከቱ። የወለዳቸው ልጆች እንኳን ክብር የላቸውም። የእሱ አይመስለው መቀጥቀጥ ነው። ሲወጣም ሲገባም መቀጥቀጥ ነው። ባለቤቱማ ላሳር ነው። እሷን በሰው መልኩ ከሄደች እንደዚያው ነው። ለወንድ ለሴት ብቻ የምንሰጠው አይደለም። ስለዚህ በማስጎንጀት ወደ ጣጣ ውስጥ ነው የሚያስገባ። ለእግዚአብሔር ስገድ ተብሎ ተጽፏል ብሎ አንተ ሰይጣን ከኔ ራቅ። ብትጾሙ ብትጸልዩ ፈቃደ እግዚአብሔርን ብትፈጽሙ ሰይጣንን ከኔ ራቅ ብላችሁ ማራቅ ትችላላችሁ ነው። ብንጾም ብንጸልይ በመድኃኒታችን በአምላካችን በኢየሱስ ክርስቶስ በስሙ ርኩሳን መናፍስትን መገሰጽ እንድንችል አድርጎ ጾምን ቀድሶ ሰጥቶናል። ስለዚህ ጾም ቁስለ ነፍስን ቁስለ ሥጋን የሥጋን ቁስል የነፍስንም ቁስል የምታድን የእግዚአብሔር ማደሪያ የምታደርግ ለክርስቲያኖች የተሰጠች ትልቅ ሀብት ትልቅ ጸጋ ናትና እነሆ ይህንኑ ጾም ዛሬ ቅድስት ብለን ጀምረናል። አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው እንጠቀምበት ነው። ታዲያ ጾማችን ከእህል ከውሃ ብቻ ከሆነ ትርጉም የለውም። ወደ ምን ይለወጣል? ወደ ቁጠባ ይለወጣል። ምግቡን የቁርስን ለምሳ የምሳን ለራት ከዚያ የሚያህል ብር አለኝ በመጠኔ ይህን ያህል አትርፌያለሁ፣ በዚህ ደግሞ ይህንን እገዛለሁ፣ ይህንን እፈጽማለሁ ወደሚል ተረት ተረት ውስጥ ያስገባል። እሱ አይደለም። ስንጾም የቁርሳችንን የተውነውን ክፍል ነዳያንን፣ ችግረኞችን፣ አጉራሽ የሌላቸውን አልባሽ የሌላቸውን በማሰብ አሰባስበን አጠራቅመን ለዚያ ካዋልነው ነው። ያንዱ ሌላው ትልቅ ጾመኛ መሆን ያለበት ግን አንደበት ሰዓት ነው ተብሎ መጽሐፍ። አሁን ሰው ሁሉ መጾም ያቃተው የሚመስለኝ ሁላችንንም እገሌ ወገሌ ጻሉ የአንደበት ጾም ነው መጾም ያቃተው። የምግቡ ነገር እንኳን አንዳንድ ጊዜ ችግሩም የሚያጾመው በዝቷል። ምንም ጥያቄ የለውም። ችግሩም ራሱ ያጾመዋል። አይደለም አማርጦ ከዚህኛው የኛውን ለማለት የዕለት ጥሬም የዕለት ሽምብራም የዕለት ቆሎም የዕለት ሽሮም ያረረበት ሊኖር ስለሚችል ሳይወድ በፊት ግን ይጾማል። አንጀቱ ርቆት እንደዚህ አይነቱ አይደለም። አቅዶ የሚጾም ጾም ይልቁንም የአንደበት ጾም። አንደበቶቻችን መጾም ተስኗቸዋል። የሁላችን አንደበት መጾም አቅቶታል። ታዲያ ከእህል ከውሃ ብቻ እየጾም አንደበታችን የሚስት ከሆነ አንደበታችን ለሐሜት የተጋለጠ የተከፈተ ከሆነ አንደበታችን እግዚአብሔርን በማመስገን ፋንታ በነቀፋ በነውር ወንድሙን እህቱን
በማስነወር የሚመላለስ ከሆነ ምን ትርጉም አለው? የጾም ትርጉም የለሽ ይሆናል። ስለዚህ ነው ቅዱስ ያሬድ የጾምን ፈዋሽነት ሲናገር ጆሮም ይጾም ክፉ ከመስማት፣ ክፉ ሰምቶ ክፉ ላለመስራት፣ ክፉ ሰምቶ ክፉ ላለመመኘት፣ እጅም ይጾም ክፉ ላለመስራት፣ ክፉ ላለመዳሰስ፣ ንጹሕ ደም ላለማፍሰስ፣ የሰው ሀብት ንብረት ላለመቀማት፣ እጅም ይጾም እግርም ይጾም ወደ ክፉ ነገር ላለመሄድ፣ ደም ለማፍሰስ ላለመሯሯጥ፣ ለቅሚያ፣ ለስርቆት፣ ለዝርፊያ፣ ለምንዝርና ላለመሮጥ፣ ላለመሄድ እግርም ይጾም ነው። አጠቃላይ ሕዋሳት የስሜት ሕዋሳቶቻችን በሙሉ ይጾሙ ነው የተባለ። የዚያ ጊዜ የጾምን በትክክለኛነት ፈዋሽነት እንረዳለን። በጾም በጸሎት ኃጢአት የሚሰረይ መሆኑንም እናምናለን። ሁሉን ከከመ ሲጠሩ እንደዚህ ብልህ ሰው ሁሉ ነው የተባለ። ስለ ኃጢአቱ የሚጾም ሰው፣ ስለ ኃጢአቱ የሚያነባ ሰው፣ ስለ ኃጢአቱ ወደ እግዚአብሔር ራሱን እየቀጣ እግዚአብሔር ሆይ ማረኝ፣ ይቅር በለኝ፣ ይራራልኝ፣ እዘንልኝ፣ ደካማ ነኝና ኃይልን ስጠኝ፣ ጉልበትን ስጠኝ የሚል ሰው ጠቢብ እሱ ነው። ቅዱስ ያሬድ ይህንን የሚነግረን እንደዚያ ሁኑ ነው የተባለው። ለመጽደቅ የምንጾመው ጾም ሊኖረን አይገባም። ብዙ ጊዜ ጾመኞች ናቸው ለመባል ብቻ እንጾማለን። ስንጾም ውለን ግን ጾማችንን በአንደበታችን በንግግራችን ከትእዛዝ ውጭ በምናደርገው ነገር ሁሉ ከንቱ እናደርገዋለን። ከህልከዋ ጾመን ከነገሮቹ ባለመጾማችን ሁሉም ይበላሻል። ከነገሩ ምን ይበሉ ነው የተባለ? አቤት ከነገሩ ጾም ይደሩ። ከህልከዋ ብቻ አይደለም፣ ከነገሩ ጾም ይዋሉ፣ ከነገሩ ይራቁ፣ ከነገሩ ራስዎትን ያግልሉ። ምክንያቱም የማይረባ ንግግር ራስንም ሌላውንም ቤተሰብንም ጎረቤትንም ሀገርንም ይጎዳል። በንግግር ነው ዓለም የሚተራበሰው። ለዛውም እንደ ተርጓሚው በጎውንም አጣሞ የሚተረጉም ሲመጣ በጎውንም ሌላ መልክ ሌላ ቅርጽ ሰጥቶ ሲመክረው የሚበከለውም ሲበዛ ዓለም ይተረማመሳል። ይሄ ነው የዓለም ጨዋታ። ስለዚህ ሰው ሁሉ ከነገሩ ጾም ካደረና ጾም ከዋለ፣ ሰው ሁሉ አንደበቱን ጾመኛ ካደረገ፣ ሰው ሁሉ ለእግዚአብሔር ከተገዛ እነሆ ድል አድራጊ ሰይጣን አምላካችንና መድኃኒታችን ኢየሱስ ክርስቶስን በሦስት ታላላቅ ፈተናዎች ፈትኖታል። ሦስቱንም ድል አድርጎ ድል ማድረግ እንዴት እንደሚቻል አስተምሮናል። ጠቅለል ሲሉ እነዚህ አርእስተ ኃጣውእ ተብለው የተጠሩት ነው። ይህ ምሰሶ ነው የሚላቸው አበጋዞች፣ መሪዎች፣ ሰሪዎች የኃጢአቱ ትዕቢቱ፣ ስስቱ፣ ገንዘብ ወዳጅነቱ አፍቅሮ ነው የምንለው ሲመቱ፣ ስልጣን ወዳድነቱ አለ። እንደዚህ ነው የሚተረማመሰው። በስልጣን መውደድ፣ በገንዘብ መውደድ፣ በትዕቢት እነዚህ ሶስት ነገሮች ሲገናኙ በጣም እጅግ አደገኞች ናቸው። እነዚህም ደግሞ ማሸነፍ የሚቻለው በጾም ነው። በጾም ከትዕቢት መላቀቅ ይቻላል። በጾም ከስስት መላቀቅ ይቻላል። በጾም ከገንዘብ ወዳድነት መላቀቅ ይቻላል። በጾም እኔ ተላላኪ ልሁን እንጂ የምን ስልጣን እንዲሁም ያግዛል፣
ይቻላል። አባቶቻችን አድርገውታል፣ አሳይተውናል። ስለዚህ በጾም የሚገኘውን ክብር ሁሉ የተረዳችሁ የተዋህዶ ልጆች ኦርቶዶክሳውያን በሙሉ ጾማችን፣ ጸሎታችን ሰው ስለማግኘት የእግዚአብሔር ሆነን ለመኖር የተቸገሩትን ለመርዳት፣ ያዘኑትን ለማጽናናት፣ የተራቆቱትን ለማልበስ፣ ያለንን አካፍለን ሌሎችን የተራቡትን ለመመገብ እንጂ ለመጸድቅ አለመሆኑን እየተረዳን ምንጊዜም ጾምን አጥብቀን እንጾም። በጾም ከኃጢአት መገላገል ይቻላል። በጾም ደግሜ ነው የምለው ከትዕቢት መገላገል ይቻላል። ብዙ ትዕቢተኞች የሚባሉ፣ ብዙ ሴሰኞች የሚባሉ፣ ብዙ ነውረኞች የሚባሉ የተገላገሉት ከእንደዚህ አይነቱ ሟርትና ክፋት፣ ቅሚያና ዝርፊያ፣ ምንዝርና የተፈወሱት በጾም ነው። ብዙ ቅዱሳንን መጥራት እንችላለን። አንዱን ለምሳሌ ሙሴ ጸሊምን እንውሰድ። ሙሴ ጸሊም በሥጋ ፈቃድ በሚመላለስበት ዘመኑ እጅግ ኃያል ነው፣ ጉልበተኛ ነው። ማን ከፊቱ ሊቆም አይችልም። አብዝቶም ተመጋቢ ነው። ስስቱም ለእኔ የሚል እንጂ ለሌላ የማያሰኝ ነው። በዚያው ልክ ጉልበት አለው። በዚያው ልክ ኃጢአት የተባሉት ሁሉ ገንዘቦቹ ናቸው። ግን እግዚአብሔር ሊያድነው ሲፈልግ የጾም ሰዎችን፣ የጸሎት ሰዎችን፣ ሰውነታቸውን በጾምና በጸሎት ገዝተው የሚኖሩትን፣ ቢያገኙም እግዚአብሔርን የሚያመሰግኑትን፣ ቢያጡም እግዚአብሔርን የሚያመሰግኑትን፣ የሰጠን የነሳን እግዚአብሔር ነው፣ እኛም የእግዚአብሔር ነን፣ ሁለመናችን የእግዚአብሔር ነው የሚሉትን ክርስቲያኖችን አገኙ። ያገኛቸው ለስቅም አይደለም፣ ማርኳቸው ነው፣ ሊቀማቸው ነው፣ ነውር ሊፈጽምባቸው ነው። እነሱ ግን በአነጋገራቸው፣ በትሕትናቸው፣ ገንዘብን በመናቃቸው ብዙና ብዙ ሲወስድባቸው ተማረባቸው። ከተባለ ቀጥታ የሚድንበትን መንገድ ጠየቀ። ወደ ገዳም ሄደ። አባቶቻችን ጾምን አስተማሩት፣ ጸሎትን አስተማሩት፣ ትሕትናን አስተማሩት፣ ፍቅርን አስተማሩት። ያ ትዕቢተኛ ሰው፣ ያ ኃያል ሰው፣ ያ ነፍሰ ገዳይ ሰው፣ ያ ቀማኛ ሴሰኛ ሰው ቅድስናን ገንዘብ አድርጎ፣ ንጽሕናን ገንዘብ አድርጎ በጾም በጸሎት ኃጢአቱ ተሰረዮለት ወይም ኃጢአቱ ተደምስሶለት ንጽሕናና ቅድስና ድንግልና ተሰጥቶት የብዙ መነኮሳት አባት ሆኖ እግዚአብሔርን እያገለገለ ኖረ። በመጨረሻም በክብር ሰማዕትነትን ተቀበለ ነው። ገዳዮቹ ሲመጡ እጁን ነው የሰጠው። እንደ ድሮው ልማታ አላለም። እንደ ድሮው ልታገል አላለም። እንደ ድሮው ልጣለው አላለም። በጾም በጸሎት ሰውነቱን ገዝቷል። ከዚህ የተሻለ ሌላ ዓለም እንዳለ ተረድቷል። ስለዚህ ብዙ ምሳሌዎች አሉ። ጾምና ጸሎት ዘማውን ድንግል ያደርጋል። በጾምና በጸሎት ከኃጢአት ደዌ፣ ከክፉ ቁስልና በሽታ መፈወስ ይቻላል። በጾምና በጸሎት የእግዚአብሔር ማደሪያ ሆኖ እግዚአብሔርን እያመለኩ ለእግዚአብሔር እየተገዙ መኖር ይቻላል። እመቤታችን ቅድስተ ቅዱሳን ድንግል ማርያም ሰውነቴ እግዚአብሔርን ታመሰግነዋለች፣ ከፍ ከፍ ታደርገዋለች ስትለን የሚኖር የምታስተምረን በዚህ ጊዜ በላች፣ በጊዜ ጠጣች የሚል ነገር በሷ ሕይወት አንማረም። ንጽሕናዋን፣ ቅድስናዋን፣ ድንግልናዋን ምንጊዜ ከመውለድ በፊት፣ በወለደችን ጊዜ፣ ከወለደችን በኋላ ይህንን ነው የምንማረው። ለዚህ ነው ከፍ ከፍ ያደረጋት የምሕረት የይቅርታ እመቤት ውል ያደረጋት የራቅን ሁሉ የቀረብባት ቅድም እንደተማርነው ከእግዚአብሔር የተለየን ሁሉ የእግዚአብሔርነታችን የተረጋገጠባት። ይመኑት አይመኑት ሌሎች የነሱ ጉዳይ ነው።
እንዲያምኑ እውነቱን እግዚአብሔር እንዲገልጥላቸው ጸሎታችን ነው፣ ምኞታችን ነው። ግን የሰዎች አለማመን የቅድስተ ቅዱሳን የድንግል ማርያምን እናትነት የምሕረት የይቅርታ ውል ስምምነት ቃል ኪዳን የተፈጸመባት መሆኗን በፍጹም ቅንጣትም አይነካውም። ስለዚህ እኛስ እንደ አባቶቻችን ወትረ ድንግል ማርያም ምንጊዜም ድንግል ማርያም እያል በእናትነቷ እንመካለን። አባቶቻችን እንዳስተማሩ በጾም በጸሎት ራሳችንን አስገዝተን በትህትና በፍቅር የእግዚአብሔርን ትእዛዝ እያደረግን እንኖራለን ብሎ ማሰብና መወሰኑ መልካም ነው። ልጆቻችን ያስተማሩን ጾም ፍሬው ስለነፍስ ጾም የነፍስን ቁስል ትሰውሳለች ብለው ሰፋ አድርገው ነው የተነተኑልን። ስለዚህ በጾም ፈውስ አለና፣ በጾም ምሕረት አለና፣ በጾም ይቅር መባል አለና፣ በጾም ፍጹም የእግዚአብሔር ማደሪያ መሆን አለና፣ በጾም ከልዩ ልዩ ሥጋዊ ሐሳብና ምኞት ፍሚያና ዝርፊያ መለያው ትልቁ መንገዱ ወሳኙም አካል ይሄ ነውና እግዚአብሔር ይቅር እንዲለን የሚያደርገው እንጹም፣ እንጸልይ። ይህንን ጾም በፍቅር ሆነን በሰላም ሆነን የምንችል እያስቀደስ የማንችል ደግሞ ባለንበት በስራ ምክንያት በየቤታችን ከሆን ባለንበት ሕሊናችንን ለእግዚአብሔር እያስገዛን እንጹም። ስለ ሀገራችን እንጹም፣ ስለ ወገናችን እንጹም፣ ስለ እያንዳንዳችን እንጹም። ስለ እግዚአብሔር ስለ አምላክነቱ ክብርና ምስጋና በጾምና በጸሎት እናቀርብለን። በዚህ እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከሁላችሁም ጋር ይሁን። እግዚአብሔር ይጠብቃችሁ። እንደ ዛሬ ሁሉ ለሚመጣው ዓመት እግዚአብሔር ሁላችንንም ጠብቆ ያድርሰን። አቡነ ዘበሰማያት አባታችን